አስፈሪው ጊዜ እየደረሰ ይመስላል። የኒውክሌር ደህንነት መመሪያ ተሰጥቷል። የኢራን የጦርነቱ ቀውስ ለኢትዮጵያም ተርፏል። ኢትዮጵያ እጇ ላይ ያለው ነዳጅ እየጨረሰች ነው። ዛሬ ማሳሰቢያዎች ተሰጥተዋል። በዶናልድ ትራምፕ ምክንያት ነዳጅ የለም። በጃፓን መነጋገሪያ የሆነው የነዳጅ ማደያ ማስታወቂያ ዓለምን እያነጋገረ ነው። የተወደዳችሁ እንዴት ናችሁ? ይህ ኖ ሬዲዮ ነው። በወሬ ገበያ ሰዓታችን የመካከለኛ ምስራቅ ጉዳዮችን ይዘን መተናል። በተመሳሳይ ቀደም ሲል ካስተዋወቅናቸው ጉዳዮች ባሻገር ጉዳዩን በቀጥታ ከኢትዮጵያ ጋር የሚያገናኛቸውን ጉዳዮችን ተነትንላችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የምናስቀድመው አስፈሪው ጊዜ እየደረሰ ይመስላል። በተለይ ከኒውክሌር ጋር በተያያዘ የደህንነት መመሪያዎች ተሰጥተዋል። ኩዌት ነች ይህንን የደህንነት መመሪያ የሰጠችው። የኩዌት መከላከያ ሚኒስቴር መደናገጥ አያስፈልግም፣ መስኮቶቹን ይስጉ፣ ያሽጉ፣ ቤት ይቆዩ ሲሉ የኒውክሌር ደህንነት መመሪያን ለዜጎቻቸው አስተላልፈዋል። ከኒውክሌር ሊወጣ ከሚችል አደገኛ ጨረር ወደ ቤት እንዳይገባ በሮችንና መስኮቶችን አጥብቆ መዝጋት ያስፈልጋል ስለማለታቸው ተሰምቷል። ሚኒስቴሩ ይህንን ማለታቸውን ተከትሎ በኢራን አሜሪካና እስራኤል ጦርነት ምክንያት የኒውክሌር ቦምብ ጥቅም ላይ ሊውል ይችል ይሆን የሚል ጥያቄ በጣም በበርካታ ዜጎች ዘንድ ጥያቄ ፈጥሯል። ኩዌት ግዙፍ የአሜሪካ የጦር ቤዝ ያላት ሀገር እንደሆነች ይታወቃል እና በዚህ ጦርነት ምናልባትም የኒውክሌር ጦር ቦምብ የሚፈነዳ ከሆነ በጣም ከፍተኛ የሆነ ቀውስ በዓለም ፖለቲካ ምናልባትም ከጃፓኑ ሂሮሺማና ናጋሳኪ በኋላ በቅርብ ዓመታት የታየ በጣም አስደንጋጭ የሆነ ነገር ይፈጠራል። በነገራችን ላይ አድማጮች፣ ከሳምንት በፊት የዓለም የጤና ድርጅት የኒውክሌር ቦምብ አደጋ ቢያጋጥም ምን አይነት የመፍትሄ እርምጃዎችን መውሰድ ያስፈልጋል በሚል መመሪያ ማስተላለፉ ተሰምቷል እና ጉዳዩ በተለይ የኩዌትም የዓለም የጤና ድርጅትን መግለጫ ስንመለከት ወደ ኒውክሌር ጦርነት ይህ የኢራን የእስራኤልና አሜሪካን ጦርነት ያመራ ይሆን የሚል ጥያቄ በጣም የተጠየቀበት የሚገኝ ጉዳይ ነው እና ፈጣሪ በእውነት ያንሳልን። በጣም አደገኛ የሆነ ስጋትን ይዞ እየመጣ እንደሆነ ይህ ጦርነት እያሳየን ይገኛል ማለት ነው። ሌላኛው የተለያዩ የአረብ ሀገራት ኢራን ላይ አሁን ተነስቷል ማለት ይቻላል። በተለይ ትዕግስታችን አልቋል፣ ከዚህ በኋላ እንደው ምንም አታመጣም የሚል አይነት አንድምታ ያለው መግለጫዎችን በተለያየ መንገድ እያወጡ ተመልክተናል። ለምሳሌ ኳታር ኢራንን ወቅሳለች። በተባበሩት መንግስታት ድርጅት የኳታር ተወካይ በኢራን ጥቃቶች ዙሪያ ከዚህ በላይ ዝም ማለት አንችልም ሲሉ ተናግረዋል። በተባበሩት መንግስታት ድርጅት የኳታር ተወካይ ሂንድ ቤንት አብዱርሃማን አልሙፍታ የኢራን ጥቃቶች የኳታርን የግዛት አንድነትና የተባበሩት መንግስታት ቻርተርን የጣሱ መሆናቸውን ተናግረዋል። ተወካዩን በንግግራቸው የኢራን ከባድ መዘዝ የሚያስከትሉ ጥቃቶች በዓለም ላይ ያለውን ሰላምና ደህንነት ብቻ ሳይሆን የሰብአዊ መብቶችን እየጎዱ ነው በማለት የድሮንና የሚሳኤል ጥቃቶችን አውግዘዋል። አክለውም እነዚህ ጥቃቶች ለእኛ ትልቅ የጭንቀት ምንጭ ናቸው፣ ስለዚህ ከእንግዲህ ዝም ማለት አንችልም ሲሉ ተደምጠዋል። የኳታራ ተወካይ በተጨማሪም የሆርሙዝ ሰርጥ መዘጋት በኢኮኖሚያዊና በአቅርቦት መስመሮች ላይ ሊያስከትል የሚችለውን አስከፊ መዘዝ ከግምት ውስጥ ማስገባት ያስፈልጋል፣ ይህም ከፍተኛ ስጋት የሚፈጥር መሆኑንም ገልጸዋል። ኳታር በኢራን ጥቃቶች 17 በመቶ የሚሆነውን የተፈጥሮ ጋዝ ለዓለም ገበያ የማቅረብ አቅሟን ወደ 20 በመቶ ወይም 20 ቢሊዮን ዶላር ዓመታዊ ገቢያ እንደምታጣ መግለጿ ይታወሳል እና በጣም ሌላም በተለይ ዝም ብሎ የሚታለፍ ነገር እንዳይደለ ከኳታራም ተወካይ በተጨማሪም ደግሞ የሳውዲ አረቢያ ተወካይም ተናግረዋል። በጀኔቫ እንግዲህ በተባበሩት መንግስታት ድርጅት የሳውዲ አረቢያ ተወካይ ደግሞ አብዱል መሐሰን ማጅዲቢን ኩልኋታል የኢራን ጥቃቶች የመንግስትን ሉዓላዊነት እና የግዛት አንድነትን የሚጋፉ ናቸው ብለዋል። ኢራን በሳውዲ አረቢያና በገልፍ አባል ሀገራት ላይ ያደረሰችውን ጥቃት እናወግዛለን ብለዋል። እነዚህ ከኢራን ጋር አሁን ባለው ግጭት ውስጥ አካል ያልሆኑ የተባበሩት መንግስታት ቻርተር እና ዓለም አቀፍ ሕግን ይጥሳሉ፣ ክስተቱን በስሙ መጥራት አለብን ሲሉም ተደምጠዋል። ጎረቤትን ኢላማ ማድረግ የመልካም ጉርብትና ግንኙነት መርሆችን መጣስ ነው። አስታራቂን ኢላማ ማድረግ ለሰላም የታለመን ጥረት ሁሉ አሳልፎ ይሰጣልና ማንኛውም ገንቢ ተነሳሽነትንም እንዲሁ ያዳክማል ብለዋል። የጠላት ቡድኑ አባል ያልሆኑትን ግዛቶች ኢላማ ማድረግ በዝምታ ሊታለፍ የማይችል ተቀባይነት የሌለውና ምክንያት ያልሆነ ጥቃት ነው ሲሉ ነው የሳውዲ አረቢያው ተወካይ የተናገሩት። በሌላ በኩል ሳውዲ አረቢያ ከኢራን የተወነጨፈባትን በርካታ ባሊስቲክ ሚሳይልና ሰው አልባ አውሮፕላኖችን መጥለፏንም አስታውቃለች።
ስለዚህ እንዴት ነው የአረቡ ሀገራትም በተለይ ትላንትና የወጣ ጉዳይ ላይ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ራሱ ከዚህ ኋላ ምንም ትግስት የለም። ስለዚህ እዛው ሳውዲ ላይ ያለውን የአሜሪካን መቀመጫ እንደዚሁም ደግሞ የሳውዲን መሬት ለአሜሪካ ወታደሮች መፍቀድ እንችላለን። ስለዚህ የመጨረሻው ውሳኔ ላይ ከመድረሳችን በፊት ኢራን ይህንን አካሄዷን ታቆም የሚል መልእክታቸውን ትላንት አስተላልፎ ነበርና የሳውዲም የኳታርም እንደዚሁም የኩዌት ማስጠንቀቂያዎች ለኢራኖች ጥሩ አይደለም የሚል ነው። በእርግጥ ከጦርነቱ የጀመረ ሰሞን የተወሰኑ ቀናት ከሄደ በኋላ የኢራኑ መሪ በቴሌቪዥን ቀርበው እኛ ከጎረቤቶቻችን ጋር በሰላም መኖር እንፈልጋለን፣ ጉዳዮቻችን የአሜሪካን የጦር ቀጠናዎች ናቸው በማለት ተናግሯል። ጎረቤቶቻችንን ማጥቃት አንፈልግም፣ ጉዳያችንም አይደለም እሱ የሚል ንግግር ማድረጋቸው ይታወሳል። እንግዲህ ይሄ ነው በተለይ ከመካከለኛው ምስራቅ ጋር ያለው ከጎረቤቶቹ ከአረብ ሀገራት ጋር ያላት ግንኙነት እየሻከረ መጥቷል። ጉዳዩ እንግዲህ ለኢትዮጵያም ተርፏል። ይህ ጦስ እንግዲህ የመካከለኛው ምስራቅ የተቀሰቀሰው ጦርነት የዓለምን የነዳጅ አቅርቦት መስመር በማስተጓጎሉ ምክንያት በኬንያ ከፍተኛ የነዳጅ አቅርቦት እጥረት መከሰቱን የኬንያ የግል ነዳጅ ቸርቻሪዎች ማህበር አስታውቋል። የማህበሩ ዋና ስራ አስኪያጅ ማርቲን ቾምቦሎ ሮይተርስ እንደገለጹት በአሁኑ ወቅት ደግሞ በሀገሪቷ ከሚገኙ 3100 ገደማ የነዳጅ ማደያዎች ውስጥ 20 በመቶ የሚሆኑት ምርቱን ማግኘት ተስኗቸዋል። በመካከለኛው ምስራቅም ያለው ውጥረት በዚህ የቀጠለ ከሆነ የአቅርቦት ሰንሰለቱ ካልተስተካከለ በሚቀጥሉት 2 ሳምንታት ውስጥ አብዛኞቹ ነዳጅ ማደያዎች ነዳጅ በማጣት ሀገሪቷን ወደ ሙሉ ቀውስ ልትገባ እንደምትችል ቼምቦ ማስጠንቀቂያ ሰጥቷል። ይህ የጥረት ስጋት የመጣው በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋ ቢኖርም የኬንያ ኢነርጂና የነዳጅ ተቆጣጣሪ ባለስልጣን የሀገር ውስጥ መሸጫ ዋጋ እንዳይለወጥ መወሰኑን ተከትሎ ነው። ይህ ውሳኔ ነዳጅ አከፋፋዮች በሚቀጥለው ወር ዋጋው እጅግ ሊጨምር ይችላል በሚል ስጋት ምርቱን ደብቀው ወደ ማከማቻ እንዲያስገቡ ሊያደርጋቸው እንደሚችልም ተጠቁሟል። ማህበሩ መንግስት የጀመረው የመንግስት ለመንግስት የነዳጅ ግዢ ስምምነትን አቆመው ነዳጅ አቅራቢዎች እንደ አማራጭ ከግል ድርጅቶች እንዲገዙ እንዲፈቅድላቸው ናይሮቢ የሚገኙ ባለስልጣናትን እየወተወቱ ይገኛል። በነገራችን ላይ ይሄ ጉዳይ ኬንያ ብቻ አይደለም። እኛ ሀገርም ከጠቅላይ ሚኒስትሩ ጀምሮ የተለያዩ ባለስልጣናት የነዳጅ ምርት እጥረት ሊከሰት ይችላል፣ ዜጎች አማራጮችን ይጠቀሙ፣ ካልሆነ ነዳጅ የሚባል ነገር ላይኖርን ነው፣ ስለዚህ በጣም ጥንቃቄ ያስፈልጋል የሚል መልእክት በተደጋጋሚ እያወጡ እንደሆነ ተመልክተናል። ጦርነት ካለ የትም ቦታ ላይ ተጽዕኖን ያውም ደግሞ አዎንታዊ ያልሆኑ ተጽዕኖን ያሳርፋል እና በጣም ጥንቃቄ ማድረግ ያስፈልጋል። መቼ እንደሚቆም የቱ ጋር እንደሚቆም በጣም አስቸጋሪ የሆነ ሁኔታ ውስጥ ያለነው እንደ ዓለም። በተለይ የሆርሙዝ ሰርጥ መዘጋት ለዓለም የነዳጅ ምርት እንቅስቃሴ ትልቅ ስጋትን ይዞ መጥቷል። ሌላው በዶናልድ ትራምፕ ምክንያት ነዳጅ የለም በሚል በጃፓን አንድ የነዳጅ ማደያ ማስታወቂያ መለጠፉ በጣም በዓለም አቀፍ ደረጃ መነጋገሪያ ሆነዋል። ጃፓን የነዳጅ ማደያዎች መካከለኛው ምስራቅ ያለውን ውጥረት ተከትሎ የገጠማቸውን የነዳጅ እጥረት አስቂኝና ቀጥተኛ በሆኑ መልእክቶች መግለጻቸው በማህበራዊ ሚዲያዎች ላይ ትልቅ መነጋገሪያ ሆኗል። በተለይ በኤክስ ገጽ ላይ በስፋት የተጋራ አንድ ፎቶግራፍ ማደያው ለነዳጅ እጥረቱ ዶናልድ ትራምፕን ተጠያቂ ሲያደርግ ይታያል። እንደ ሆርሙዝ ስትሪት ያሉ ለጃፓን እጅግ ወሳኝ የሆኑ የነዳጅ ማስተላለፊያ መስመሮች መስተጓጉል በአንዳንድ አካባቢዎች የአቅርቦት እጥረት የዋጋ ንረት እንዲከሰት ምክንያት ሆኗል። ይህ ክስተት ምንም እንኳን አጠቃላይ ሀገራዊ ቀውስ ባይሆንም በማደያው ላይ የተለጠፈው ግልጽና ቀልድ የቀላቀለበት መልእክት ግን በኢንተርኔት ተጠቃሚዎች ዘንድ የጦፈ ክርክርን ቀስቅሷል። አንዳንድ ወገኖች ድርጊቱን ወቅታዊ የዓለም ፖለቲካን የነካ ጥልቅ ስላቅ ወይም ሳታይር አድርጎ ሲመለከቱት፣ ሌሎቹ ደግሞ እንዲህ ያለውን ውስብስብ ዓለም አቀፍ ሁኔታ በአንድ መሪ ላይ ብቻ ማላከኩ ተገቢ እንዳልሆነ በመጥቀስ ጥያቄውን ተኪቷል ማለት ነው። እነዚህ ጉዳዮች እንግዲህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ ካሉ ዓለም አቀፍ ጉዳዮች መካከል እነዚህ ናቸው። ክቡራትና ክቡራን የኖር ሬዲዮ የገበያ ሰዓት ላይ ነበራችሁ። በጣም ነው የምናመሰግነው ስለሰማችሁን። ኖር ሬዲዮ ገበያ ከተመቻችሁ ሰብስክራይብ፣ ሼር እና ላይክ ብታደርጉልን በጣም ደስ ይለናል። እናመሰግናለን። ኖር ሬዲዮ እውነተኛ የወሬ ምንጫችሁ ነው።